እንደምን ዋላችሁ እንደምን አረፈዳችሁ። አሁን ደግሞ በቡላ አሰራር የቡላ ገንፎ ማለት ነው በሱ ደግሞ ቀርበናል። ይሄው እንደምታዩት እንግዲህ ቅቤ አለ፣ እዚህ ጋር ጨው አለ፣ እዚህ ጋር ሚጥሚጣ አለ። ቡላው ይሄው እንደምታዩት እንግዲህ ከኢትዮጵያ ነው የሚመጣ። ጽሁፉ ይሄን ይመስላል። ማግኘት የምትችሉበት ነገር እንዴት መስራት እንደምትችሉ ደግሞ እናሳያችኋለን። ውሃ እንጥዳለን። አሁን እንግዲህ ውሃውን እንጨምራለን ለመበጠጫ ማለት ነው። ይሄው ውሃ ጨምረናል። ሌላ ተጨማሪ ነገር አያስፈልገውም፣ ግን ወተት አሁን በዚህ ላይ ወተት እንጨምራለን። ወተት ጨምረን ይፈላል። ሲፈላ በጥብጠን መጨመር ብቻ ነው። አሁን እዚህ ጋር ወተት እንጨምራለን ማለት ነው። ከዛ ትንሽ ጨው ህልምል እንዲል፣ ምክንያቱም ሚጥሚጣ ስለሚገባበት። ይሄው እንደምታዩት እንግዲህ አሁን አያችሁት? ገንፎ ቡላ እንግዲህ እንደ ገንፎ ውሃ ጠብ እየተደረገ አይታሽም። ምክንያቱም አንዴ ነው የሚበስለው። አንዴ ከእንትን ካለ በሙቀቱ ሁሉንም ነው የሚያበስለው። እንደምታዩት ምንም ከውስጡ የሌለው ነው። ያው የቡላ መብሰል እንግዲህ እንዲህ ነው የምታውቁት። አሁን ጥቅልል ብሏል። እዛ ወደ ሳህናችን ገለብጠዋለን። ያው ሁለት ቶሎ እንዴት ነው የሚወጣ? ይሄው እንግዲህ አሁን እንደምታዩት ቅቤው ይገባል። አሁን ሚጥሚጣውን ከላዩ ላይ እንደዚህ ነስነስ፣ እንደ ገንፎ መሀል አይከፈትለትም። እንዳያችሁት እንግዲህ እንደ ገንፎ ከላይ ጉድጓድ አይሰራለትም። አሁን እንዲያርጎ ብቻ ይኸው ሚጥሚጣውን እና ቅቤውን ማዋሃድ፣ ከዛ ውስጡ ድረስ እንዲገባ ማድረግ። በቆነጣችሁት ቁጥር ቅቤው ውስጡ አለ ማለት ነው። ሚጥሚጣውም አለ ቅቤውም አለ።
እንዲሳረቅ አለው ቅቤው ሁሉ ቦታ ገብቷል። ይሄን ይመስላል ማለት ነው። አሁን ታዲያ ይችን እንዲቻርጎ ይሄቹ እንዴት እንደሚያምር